ችግሮችህን በግማሽ መቀነስ ከፈለክ፣ በምትወስናቸው ውሳኔዎች መጸጸት ካልፈለክ የግድ ይህን ችሎታ ማዳበር አለብህ። በ1962 ናሳ የሰው ልጅ ጨረቃ ላይ ለማሳረፍ ሚሽን ሲጀምር 253 ሰዎችን ነበር የመለመለው። 7 ዓመታትን ከፈጀ ስልጠና በኋላ ይህን ሚሽን እንዲመራ አንድ ሰው ተመረጠ። ይህ ሰው በታሪክ ለመጀመሪያ ጊዜ ጨረቃን በመርገጥ ታሪክ የሰራው ኒል አርምስትሮንግ ነው። ለምን ይመስላል አርምስትሮንግ የተመረጠው? በሳይንስና በአስትሮኖሚ እውቀቱ ከመሰለ ተሳስተሃል። በወቅቱ ናሳ ውስጥ በአስትሮኖሚ እውቀት ከሱ የተሻሉ ብዙ ሳይንቲስቶች ነበሩ። ኒል አርምስትሮንግ ከአስትሮኖሚ እውቀቱ በተጨማሪ አንድ ልዩ ችሎታ ነበረው። እሱም ኢመርጀንሲ ፐርፎርማንስ ነው። በአደጋ ጊዜ የማይሸበር የማይደነግጥ የተረጋጋ ሰው መሆኑ ነው ለዚህ ሚሽን ተመራጭ ያደረገው። አንተም በህይወት ችግር ሲያጋጥምህ አትሸበር፣ አትደናገጥ። መጀመሪያ ራስህን አረጋጋ። ይህ በህይወት ልታዳብረው የሚገባ ትልቁ ችሎታ ነው። ዝነኛው የስቶይክ ፊሎሶፈር ማርከስ አውሬሊየስ ምን ይላል መሰለ? ውጫዊውን ዓለም ልትቆጣጠረው አትችልም። አንተ ስልጣን ያለህ በራስ ላይ ብቻ ነው። ስለዚህ ራስህን ተቆጣጠር። ይህን ማድረግ ከቻልክ እውነተኛ ጥንካሬን ታገኛለህ። ስለዚህ ብራዘር፣ ችግሮችን መፍታት ከፈለግ በችግሮቹ ላይ አታተኩር። ይልቅ አንተ ችግሩን የምታይበትን አይን አስተካክል። የደፈረሰ ውሃ የሚጠራው ሰከን ሲል ነው። ለሚያጋጥምህ ነገር በሙሉ ምላሽ አትስጥ። አንዳንድ ጊዜ አይተህ እንዳላየህ፣ ሰምተህ እንዳልሰማህ ሁን። ነገሮችን በጥሞና ተመልከት። ያን ጊዜ በችግሮች የማይናወጥ የሰከነ ጠንካራ ማንነት ትገነባለህ።